ለልዩ ተልኮ ደብረ ብርሃንን የተቆጣጠረው የአማራ ፋኖ በሰሜን ሸዋ ተልኮን አጠናቆ ወደ ቦታው ተመልሷል። የዞኑ ከፍተኛ የጸጥታ አመራሮች ላይ እርምጃ መውሰዱንም ያገኘነው መረጃ ያመለክታል። ሌሊት በኢትዮጵያ ሰዓት አቆጣጠር 10 ሰዓት ላይ ጥቃት የከፈተው የፋኖ ኃይል በደብረ ብርሃን 3 አቅጣጫዎች በመግባት በአገዛዙ መከላከያ ሰራዊት ላይ ጨምሮ በሚሊሻና አድማ በታኝ ኃይሎች ላይ ከፍተኛ ኪሳራ ማድረሱን ነው የአማራ ፋኖ በሸዋ የፕሮፌሰር አስራት ሻለቃ የህዝብ ግንኙነት ኃላፊ ለአንከር ሚዲያ ገለጸው። ከህዝብ ግንኙነት ኃላፊው ጋር ያደረግነው ቃለ መጠይቅ በተጠናቀቀ በሰዓታት ውስጥ የፋኖ ኃይል ከተማዋን ለቆ መውጣቱንም ማረጋገጥ ተችሏል። በሌላ በኩል ዛሬ በባህር ዳር ከመከላከያ ኮንስትራክሽን ድርጅት መኮድ አቅራቢያ በኮንቮይ ወታደራዊ ተሽከርካሪዎች ላይ በተሰነዘረ የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን የባህር ዳር ፋኖ ክፍለ ጦር ምክትል ሰብሳቢ ፋኖ ብርቁ ለአንከር ሚዲያ በሰጠው ቃለ መጠይቅ ላይ አመልክቷል። የሁለቱንም አካባቢዎች የውጊያ ውሎችን በተመለከተ ያጠናቀርነውን ዜና እንድትከታተሉ እንጋብዛለን። የአማራ ፋኖ በሸዋ ፕሮፌሰር አስራት ሻለቃ ናቲሽ ኔቪ አራለው። በጣም ነው ማመሰግነው። ዛሬ በደብረ ብርሃን አካባቢ የተፈጸመው ገድል ምንድነው? እስቲ ከመነሻው ጀምሮ ያለውን በሂደት ብትነግረኝ። እንግዲህ ዋትኛው 10 ሰዓት አካባቢ ነው የተጀመረው ኦፕሬሽኑ። አራቱንም ማዕዘን ከጓዶቻችን ከፈታ ድንጋይና እዚህ ቀይት በኩል ያሉት ጓዶቻችን ጋር በመናበብ አራቱንም ማዕዘን አተን በመያዝ 10 ሰዓት ጀምረ ከአሁን ባለው ውስጥ እየተሰራ ነው ያለው አንኮበሮችም ጭምር ማለት ነው። እና እንግዲህ ሰማያዊ ህንጻና በስላሴ ቤተክርስቲያን አካባቢ እንግዲህ በጣም ከፍተኛ አስከሬን ነው ያው ፎቆ ያለው ማብትንና ሚሊሻ በጣም በዚህ ጅሩ መስመር አካባቢ ኬላው ላይ እኛ በገባንበት በዚህ መነሻችን ጭምር ያደርጋል። ጅሩ መስመር ነው የገባነው። እኛ ጅሩ መስመር ላይ ኬላውን ሰብረን ነው የገባነው። ኬላው ላይ ከፍተኛ ማብትንና ሚሊሻ ከዛ በመቀጠል ሌላ ቁሳት ምናምን ተሽክሙ የነበረ የመከላከያ ተሽክሙ የነበረ ሲሆን እስከ ፍራሹን ነው ወደ ታችኛው ወለበት አሸነዋል ማለት ነው። ወደ ኋላ ተማርኳል። ይሄንን አድርገናል። አሁን እረፍት ሰዓት ነበረን። አሁን እረፍት ሰዓት በኋላ አሁን እየገባን ያለነው መልሰን ማለት ነው በዚህ ሰዓት። ስለዚህ እንግዲህ ቀደም ሲል ከ2-3 ሰዓታት በፊት ስለዚሁ ዜና ለህዝብ መረጃውን አቀብለን ነበር። አሁን ድረስ ከተማዋ ደብረ ብርሃን በእናንተ እጅ ነው የምትገኘው ማለት ነው? አሁን ድረስ በእኛ እጅ ነው ያለችው። ደብረ ብርሃን ከተማ በእኛ ቁጥጥር ናት። እንዴት ይገለጻል? በእኛ ቁጥጥር ነው የሚለውን እንዴት መግለጽ ይቻላል? የዞኑን መስተዳድር እንግዲህ እነሱ የዞኑ መስተዳደር አቶ ሰለሞንን እስከ ጥበቃዎቹ ገለጸ። እሺ እስከ ጥበቃዎቹ የብርሃን ሚኒሻ ጽሕፈት ቤት ኃላፊ የዞኑ ማለት ነው እሳት ተከታታቸው ወጥቷል። ከዛ እንግዲህ በሰማያዊ ህንጻ በኩልና እስከዚህ እስከ ጅሩ ተባቲ በእኛ ቁጥጥር ስር ነው ያለው። እነሱ መድኃኔዓለም ጀራ ቴክ ኢንጂነሪንግ እዛ አካባቢ ተራራውን ይዘው ነው ያሉት እነሱ ማለት ነው። በዚህ እንግዲህ የሰሜን ሸዋ ዞን መቀመጫ ናት ደብረ ብርሃን። የዞኑ አስተዳደር አጠቃላይ የብልጽግና አመራሮች የት ነው ያሉት በአሁኑ ሰዓት? ፈርጥጦ ነው ያሉት። አመራሮች ፈርጥጦ ነው ያሉት። ከተማ ውስጥ ጨራሽ እዛ ሄዱ። ከከተማ ወጥተው ሄደዋል። ከተማ በቃ ፈርጥጠው ሄደዋል እነሱ። ፖሊስ ሚኒሻ ምናምን የለም። በቃ እዚህ ፖሊስና ሚኒሻ አድማ በትን እዚህ ኬሎ አካባቢ እንዳለ የአስከሬን አንጭተን የወረደው እዛ ተደምስሰዋል ማለት ነው። እዛ ቦታ ላይ በቃ ኬሎ ላይ በጣም ኃይለኛ ነው የተመቱት። እኛ መግቢያ ላይ የከተማውን ወደኛ የማረክናቸው በምቆም ወደኛ እንደዚሁ እጅ በመስጠት በምቆ የመጡ ወደ 37 አካባቢ በምቆ አስገብተናል። መከላከያ ሰራዊቱስ አሁን እዛ አካባቢ እንግዲህ ጠንካራ የመከላከያ ሰራዊት አሰላለፍ እንዳለ እንሰማለን እና መከላከያ አሁን የት ነው ያለው? ከለተሽቶ ያለው እንደውም ማበትን እንደሚሊሻ ነው ሲዋጋ የነበረው መከላከያ አላሽቶ አሁን ባልኩ ኢንጂነር ካቡ እዛ ተራራ ላይ ነው ዮሐንስ ተራራ የሚባል ወደ ጫካ ወደዛ ነው ያለው ማለት ነው። መከላከያ ወደ ኋላ ነው እየሸሸ ያለው እየሞተ ያለው መጀመሪያ አድማ በትንና ሚኒሻ ነው ተጠናቅቆ ሞቶ ያለው ማለት ነው። አሁን ያው በዚህ ላሲወጣ አካባቢ መከላከያ በጣም ተመቷል። መስተዳደሩ የሞተበት አካባቢ ማለት ነው። አቶ ሰለሞን የሞተበት አካባቢ እዛ ጋር ብዙ መከላከያ ሞቷል። ያው አንሳት ማርያም ፈርጦ በአንሳት ማርያም ተራራ ያለ ማለት የዚህ ከተማዋን የመቆጣጠር ደብረ ብርሃንን በልዩ ኦፕሬሽን የመቆጣጠር ተልዕኮ በዋናነት ራሳችሁ ሆነ እቅድ እንዳላችሁ ነው። ምናልባት እቅዱን አሳክታችሁ ከተማዋን ለቃችሁ ልትወጡ እንደምትችሉ ነው የሰማነው። ይሄ ትክክለኛ መረጃ ነው?
እንደዛ ነው ያደረገው ነው። አሁን ከተማዋን ኦልሬዲ ምናልባት ያው ከተማችን እንግዲህ የሰሜን ሸዋ ዋና ከተማ እንደመሆኗ መጠን እንግዲህ ያው ወራሪውና ዘረኛው ኃይል እንግዲህ ከተማችንን ሊያጠፋት ስለሚችል ድሮን ይጠቀማል የሚለውን በማሰብ ወደኋላ ያው ይህን ኦፕን ከሰራም በኋላ ወደኋላ ተነስተን መጣ ነው ያለን እቅድ ማለት ነው። አንደኛ ያው ነገሮች ከነሱ ነገሮች መሰራሉ ነው እንጂ አዝመራው ምናምን እንዲሰበሰብ ገበሬው አዝመራውን ብዙ ነገሮች ነበር ስንጠብቅ የነበረው እነሱ ባደረጉት ያው ምላሽ ማድረግ አለብን ብለን ትናንትና ማታ እንዳለ ነገሮች የተደረጉ ነገሮች ነበሩና ለሊት ገብተን ኦፕሬሽን ሰርተን ወደ ጥቃት ነው እነሱ ጀምሮ ስለነበረ ነው ወደ ጅሩ ትናንትና አጥተው ነበረ። የግድ ወደ ጅሩ ከገባ እኛ ደግሞ በዚህ ገብተን ያው ይሄን እንደዚህ መረበሽና እሱን አጠፋ ምላሽ መስጠት አለብን ብለን ለዛ ነው ኦፕሬሽን ይሰራ ነው እና ከተማዋን ላለማስጠቃት ያው ጥቃት አድርገን ወደ ነበርንበት መውጣት እንዳለብን ነው አሁን እያሰብን ያለነው። ምናልባት ይሄ ምን ያሳያል? እንግዲህ የዞኑ ዋና ከተማ ነው ደብረ ብርሃን፣ ለአዲስ አበባ በመቅረብ ደረጃም ትልቅ ግምት የሚሰጣት ከተማ ናት። ምናልባት የደብረ ብርሃን ላይ ወሰዳችሁት እርምጃ የሚኖረው እንደምታ ቀላል የሚባል አይደለም። እንደው ምን ማለት ይቻላል? አሁን እንግዲህ ይበል ነው የሚያሰኘው። እንግዲህ ያው ያለው እንግዲህ በጣም ከምንም በላይ ውስጡ ከሰን ተሰበረ ነው የምነግር ነገር ቢኖር ማለት ነው። አሁን ጠላት በጣም ከፍራቻ የተነሳ ሸኖ ላይ ራሱ በአየር እያወረደ ነው ምናምን የሚባል ነገር አለ። እንግዲህ ያንን ግን ያክል እንትን እንደሆነ ባንልም እንደዛ አይነት መረጃ አለ። ሸኖ ላይ በአየር እያወረደ እንደሆነ የሚገርመው ነገር ማለት ነው መኪና ሰዛዛ የሚያንከራተው ራሱ ከለሚ ወደዚህ ያንከራራል፣ ከዛ ወደዚህ ያመጣል። መኪናው ራሱ ባዶ ነው። የሚገርመው ነገር ማለት ነው ያው መኪና ነው በለሽ ያጋንተል ይሄን ያክል ኃይሉ ራሱ በጣም እየተበታተነበት ነው ያለው። ዛሬ በእኛ በኩል የገብቷል ባንኮበር እና በሰላ ድንጋይ በኩል ደግሞ ከፍተኛ ሰራዊት እንደከታ ነው ያለን መረጃ። አሁን በቁጥር ያለውን እንግዲህ ደውዬ ከባልደረቦቼ ያለውን መረጃ እንትን ብዬ በኋላ በድጋሚ ሊሰጥ ይችላለሁ። እንግዲህ በዚሁ በአጠቃላይ በሰሜን ሸዋ ያለው እንቅስቃሴ ምን ደረጃ ላይ ይገኛል ማለት ይቻላል? እንግዲህ እዛ አካባቢ የሚደረገው ተጋድሎ በተለይ ለአገዛዙ ትልቅ ስጋት እንደሚሆን ይገመታል። በጣም ቀውስ ሆኖበታል። አሁን ወደ አንድም እዚህ እየመጣ ነው። እንደዛውን በቃ ሙሉ በሙሉ ተናቆ ጨርሷል ማለት ነው። አሁን የኛ የሰሜን ሸዋ እንዳጠቃላይ ያው ዳዳማ በጣም ቅርብ ከመሆኑ አንፃር ጠላት በጣም ቀውስ እንደሆነበት እናምናለን ማለት ነው። እና እንደዛ መሆኑ አንፃር አሁን ሸኖን ለመቆጣጠር በጣም ቅርብ ማለት ነው። እኛ ሸኖን ለመቆጣጠር በጣም ቅርብ ቦታ ነው ያለ ነው እና ያን ከመሆኑ አንፃር በጣም ጠላት ቀውስ ሆኖበታል ማለት ነው። እንደው መልእክት አላችሁ እንደው በአጠቃላይ ለአማራም ሆነ ለመላው የኢትዮጵያ ሕዝብ? እንግዲህ ለመላው የኢትዮጵያ ሕዝብ በቃ የአማራ ንቅርብቀን እንደሚታወቅ ያው ባንጠራጠርም እንግዲህ እስካሁንም አዝመራ የጅቡና ምንጃር ያው እንግዲህ ጤፍና ስንዴ በጤፍና ስንዴ ምርት ይህ አዝመራ እስከሚገባ ድረስ ነበር እየጠበቅን የነበረው። አዝመራችን ያው እንግዲህ ወራሪው ቡድን እንዲመችል የአማራን ሕዝብ ተለያይ አንግል መጉዳት ስለሚፈልግ አዝመራ ይጠብናል የሚል ነበር እስካሁን አድብተን የነበረው። አሁን እንግዲህ እነሱ ያው እንግዲህ እየተቆስና እንትን እያሉን ስለነበረ ያው የግድ ከዚህ በኋላ ደግሞ ወደፊት መግፋታችንን ነው በደንብ በግልጽ የምነግርህ ነገር። ወደኋላ ያው ክሳችን እያበረታን ወደኋላ የምንልበት ነገር የለም። ወደፊትና ወደፊት ነው። የኢትዮጵያ ሕዝብ በጣም ከምንም በላይ ምን ማድረግ እንዳለበት ይህ የአማራ ፋኖ ምን ማድረግ እንዳለበት የኢትዮጵያን ሕዝብ እንግዲህ የሚችለው ይህንን አሁን እንደምነግርህ በአባታችን በታላቁ አባቶቻችን በአባታችን በተራሳችን የተመሰረተ ሻለቃ ነው። የኛ ሻለቃ አሁን የተነሳንበት ጎሸማዶ ዙሪያ እና ኢትዮጵያ ሕዝብ ያው በብስራት ይጠብቅ። በቃ ያው ነገ ድላችን ያው እንግዲህ እንደምናንተው የኢትዮጵያንን ይጠብቀን ነው የምለው። ይህ በእንዲህ እንዳለ በባህር ዳር ዙሪያ እየተካሄደ ያለው ውጊያ ዛሬም ቀጥሎ በመከላከያ ኮንስትራክሽን ድርጅት መኮድ በ4 ኪሎ ሜትር ርቀት ላይ ተከታትለው ይጓዙ በነበረ የአገዛዙ ወታደራዊ ተሽከርካሪዎች ላይ በተፈጸመ የደፈጣ ጥቃት ከፍተኛ ኪሳራ መድረሱን በጎጃም ፋኖ እዝ የባህር ዳር ዙሪያ ክፍለ ጦር ምክትል ሰብሳቢ ፋኖ ብርቁ ለአንከር ሚዲያ ገልጿል። በደረሰበት ኪሳራ የተበሳጨው የአገዛዙ ኃይል በበቀል ሰላማዊ ሰዎች መግደሉንም የደረሰን መረጃ ያመለክታል።
ዛሬ እንግዲህ በርካታ ጊዜ ነው የምናካሄደው። ለ6 ወር ለ5 ወር ያህል የምዕራቡ ቀጠና ተቆጣጠርን ባህር ዳር ዙሪያ አመራርነት ለመስጠት አልቻለም። በእኛ ቁጥጥር ውስጥ ያለ ዛሬ ቦታውን በተለመደው መንገድ በርካታ ኃይል ጭኖ ሁለቱም ወደ 4 ዲሽቃ ጭኖ ነው የመጣው። ቦታውን ተቆጣጥሮ እነሱን አስቀምጦ ለመሄድ አስቦ ነበረ፣ ግን አልቻለም። ያው በርካታ መከላከያ ሞቶበታል። ያንን አዛዝሮ ነው የሄደው። በእግር መንገዱ ግን በተለመደው መንገድ 3 ንጹሃንን ገድሏል። ይኸው ከኛ 2 ፋኖች ቀላል ቁስለኛ ቆስለውብናል። እሱ ግን በጣም ነው የተመታ በሚገርመው ሁኔታ ፈርቶ ባህር ዳር ነው የገባ። እንደው ኪሳራው እንዴት ይገለጻል? በሰው ኃይል ምናልባትም መሳሪያም ወስዳችሁ ከሆነ እንደው ከኪሳራ አንጻር እንዴት ይገለጻል በአገዛዙ ሰራዊት ላይ? እንግዲህ መሳሪያ ለማንሳት አልቻልንም። 2 ዙዋለ በርካታ ዲሽቃ ስናይፐሮች አሉ። ያው ከሬሳ ላይ እንደተለመደው ስናይፐሮች ነው አስሮ የሚጠብቀው። በዲሽቃ ሽፋን እየሰጠ ሬሳና መሳሪያን ማንሳት ነው ጥረት ያደረገው። ዞሮ ሙትና ቁስለኛው በርካታ ነው። በቁጥር ይሄን ያህል ብለን ባንገልጸውም ቁሉ በርካታ በቁስለኛ ነው የተመታ። ሩጦ ቀጥታ ባህር ዳር ነው ሩጦ የገባው። እንደሰማነው ከሆነ መከላከያ ኮንስትራክሽን ድርጅት መኮድ በ4 እና 5 ኪሎ ሜትር ርቀት ላይ ነው ይሄ ጥቃት የተፈጸመው። በጣም ቅርብ ነው ለወታደራዊ ካምፑ ማለት ነው። 16 መኪና ነው ጭኖ የመጣ ኃይሉ። እንግዲህ ከመኮድ የግንባርና ርቀት ነው ያለን። ቴስት ነው ሁሉም በዚህ ልክ ነው አብረን ያለን ማለት ይቻላል። 16 መኪና ነው ጭኖ የመጣ ሰራዊቱ፣ ግን ምንም ማድረግም አልቻለም። የሚገርመው ሁኔታ በባለፈውም ልክ ወደ 260 ምናምን መከላከያ መተና ይሄ ሲመጣ በመነገተው መጡ 16 ንጹሃን ነው መጥቶ የደቀኝ እና ምንድነው ሞርተር ሁሉ ዞን የመጣ ሰውን ለማቃጠል ሪበከንቱ ምናምን አካባቢ ነው ያለነው። ሞርተር ዞ መጣ። እኛ ምናልባት ሰውን ያቃጥራን ከሚል አኳያ ትንሽ ወጣ ብለን ጎቻ አካባቢ ላይ ነበር የጠበቅነው። ዛሬ ላይ አካባቢ ምንም ሰብል ጉዳት አልደረሰም። የ3 ንጹሃንን ነው ገሎ ሄደ ቤት አወጡ። ሲመለስ እንግዲህ በዚህ ነው ውሎ ይሆን አሁን ሬሳ እያነሳን ያለ ንጹሃኖች። ምናልባት እንግዲህ ባህር ዳር በተመለከተ የክልሉ ዋና ከተማ ናት። አስተዳደሩም ክልሉን መቆጣጠሩን፣ ነገሮች ወደ መደበኛ እንቅስቃሴዎች እንደሚመለሱ፣ ተማሪዎች ትምህርት እንዲጀምሩ፣ ዩኒቨርሲቲዎች እንዲከፈቱ የሚል ነገር የተጠቀሰ ነው። አሁን እንደምትነግሩን ከሆነ ከባህር ዳር አፍንጫ ስር ነው እንደዚህ አይነት ጥቃቶች እየተፈጸሙ ያሉት። ምን ማለት ይቻላል? አዎ እኛም አሁን በበለጠ ሁኔታ ኃይላችን እያጠናከርን ያለ ሰሞኑን አጠቃላይ የጸጥታ መዋቅሩን ትጥቅ አስወርደን በማስታጠቅ ያለን እና አጋጣሚ በዚህ የተደናገጠው መከላከያ ይህንን ለማስጨንገፍ ነው ሞክሮ የነበረ። ዛሬ አጋጣሚ ሆኖ 3 ቀን በተከታታይ ትጥቅ አስታጥቀናል። ወጣቱን እያሰለጠን አስመርቀን እና ምንድነው አሁን ፍሬ ገዝተን ለማሟላት ጊዜ አልሰጠንም እና ይኸው መረጃም እዚህ ስላለው ትጥቁን ታጥቀውታል፣ ግን ፍሬ ገና አላሟሉም ከሚል አኳያ ነው አስቦ መጥቶ የነበረ። ዞሮ ያሰበው ሀሳብ አልተሳካለትም እና ደግሞ አንድ ቦታ ላይ ያላስታጠቅ ነው ገና ትጥቁን ተቀብለን ያስቀመጥንበት ቦታ ነበረ ትጥቁን ማለት ነው እና ያንን በእጅ ለማድረግ ነበር አስቦ ነበር፣ ግን አልቻለም። አሁን የእናንተ ኃይል በባህር ዳር ዙሪያ ያለው ኃይል ከበፊት አንጻር እንደው በትጥቅም ሆነ በስንቅ በአጠቃላይ ወታደራዊ ቁመና ምን ያህል የተደራጀና የአገዛዙን ሰራዊት ለመደምሰስ በሚያስችል ቁመና ላይ ትገኛላችሁ? እኛ አሁን በትጥቅ ደረጃም በጣም ባሪፍ ሁኔታ ላይ ያለ ብሬኖች አሉ፣ ስናይፐሮች አሉ። አጠቃላይ አሁን ከባህር ዳር አካባቢ አፋኖች ጋር እየተነጋገርን ወደ ባህር ዳር ለመግባት በቂ እንቅስቃሴ ነው ያለን። ምንም በማያስቸግር ሁኔታ አሁን ወደ ባህር ዳር እንገባለን የሚል ቅድ ነው ያለን። አሁን ኃይላችን ተጠናክሯል። ጸጥታ መዋቅሩን የምትማውልን ወጣቱን አስታጥቀነዋል። አሁን እኛ ተዘጋጅተናል። ምንም ቀጥታ አየር ኃይሉ በአጭር ጊዜ መያዝ እንችላለን። ይኸው በዛ አካባቢ ያሉ ፋኖች ጋር እየተነጋገርን ነው። አሁን ባህር ዳርን በአጭር ጊዜ ለመያዝ እንሞክራለን የሚል እሳቤ ነው ያለን። ዞሮ ወታደር በእርግጠኛ ነው የምነግርህ በቃ መከላከያ ነው ለማለት እያስቸግራል። ምክንያቱም እንደዚህ እየተገፋፋ ጫማ ላይ ጫማ እየተመታታ ነው እየተጠላለፈ የሚወድቁ። በዚህ ሁኔታ ባህር ዳርን ለመያዝ ምንም ደቂቃ የሚፈጅ ብራን የሚል እምነት የለኝም። ምናልባት አየር ኃይሎችን ካልተጠቀመ በቀር በእግረኛ ወታደር እኛን የሚመክታን የሚል ሀሳብ የለኝም። በእኛ አካባቢ እንደ ባህር ዳር ዙሪያ ምዕራቡ ቀጠና አካባቢ አሁን ቅርብ ነው እዚሁ አየር ኃይሉ ነው ያለን። ምንም 1 ሰዓትም አይፈጅብንም አየር ኃይሉ ለመያዝ የሌላው አካባቢ የሚገፋ ከሆነ ማለት ነው ባህር ዳር ለመያዝ። እንግዲህ በዋናነት የድሮን ጥቃት በመፈጸም ነው እንግዲህ አሁን ወደዛ እየተሸጋገረ ነው። ብዙዎችን ጥቃቶች የሚፈጽመው በድሮን ነው። ያንን ታሳቢ አድርጋችሁ ዳለ በተለያየ መልኩ ስትገልጹም እሰማለሁ። ለማንኛውም የምታስተላልፉት መልእክት አለ? አዎ እንግዲህ ዞሮ አሁን የናገዛዙን የመከላከያ ባህር ዳር እንደሚችል ተጠቅሞ ወጣ ገባ እያለ በንጹሃን ጥቃት እያደረሰ ነው። አሁን እኛ ተመካክረንና ተነጋግረን በአጭር ጊዜ ባህር ዳር መያዝ መቻል እንዳለብን በቃ እቅዱ ለእኔ በቃ ሙሉ ፍላጎቱ አለ እና ማንኛውም በባህር ዳር አካባቢ ያለፋኑ በቃ ትኩረትና ጥረት አድርገን ባህር ዳር መያዝ አለብን የሚል እምነት ነው ያለኝ። ይህንን መልእክት ተላልፍልና በአጭር ጊዜ ባህር ዳር መያዝ መቻል አለብን።
የጎጃም ፋኖ በባህር ዳር ያሳመነው ብርጌድ ሎጂስቲክ ፋኖ ጌታቸው አጥናፉ ባላለው ለሊቱ ሙሉ ስንጓዝ አድረን ከጢስ አባይ 12 ሰዓት ተኩል ነው መደበኛ ውጊያ የጀመርነው። አንድ ክፍለ ጦር ነው የነበረው። ስለዚህ በአራቱም አቅጣጫ ነው ጢስ አባይን ከ12 ሰዓት ተኩል ነው የጀመርነው። በአራቱም አቅጣጫ ጢስ አባይን ወረነው ነበር። ስለዚህ ጠላት እንዳሰበው አይደለም፣ ሙሉ በሙሉ ተደምስሶ ጠላት ይኸው ለ7 ሰዓት ነው ውጊያው የነበረ። በዚያ ምክንያት ጥይትም ጨረስንና ከባህር ዳር የተጫነ ኃይል ስለነበረ እኛ ወጣናል ማለት ነው። መንግስት በተለያዩ ከባድ መሳሪያዎች ጭምር ነው የተጠቀመው። ሄሊኮፕተርም ከሰማይም ከምድርም ነው የተጠቀመው የሚል ነው በውጊያው አንጻር ሲገለጽ። ትንሽ ከበድ ያለ ውጊያ ነው የሚል ነው የሰማነው። እስቲ አሰላለፉን ሊገልጹልኝ ይችላሉ? በመንግስት በኩል የነበረውን እንግዲህ በመንግስት በኩል የነበረው ጀነራል አበባው ባህር ዳር እንዳለና ውጊያውን እሱ እንደሚመራው እና አዲሱ መድፉ የሚባል በሰሜኑ ጦርነት ተሸላሚ የነበረ አንድ አመራር አላቸው የነሱ። ስለዚህ በሰማይ ላይ የሚያንዣብብ አውሮፕላን ነበረ። ጭስ አባይ ላይና በአካባቢው ያረፈ አውሮፕላን አላየሁም። የሚያንዣብብ ግን ነበረ። ያ ማለት እነ ጀነራል አበባው በአካባቢው ነበሩ ማለት ነው። ከዚያ ውጭ ግን አንድ ክፍለ ጦር የነበረው ታፍኖ ሙሉ በሙሉ ሲመታ ከባህር ዳር ተነስቶ የመጣ አለ። ባህር ዳር ከተነስቶ ሲመጣ መንገዱን ቆርጠናል። በሱ በመቆረጡ ምክንያት አንድ ሳይት መንገዱን ቆርጠን ሌላ 2 ሻለቃዎች ነበሩ ወደ ጭስ አባይ እንዳይመጣ የሚከላከሉ። ነገር ግን በገጠሩ አድርገው ጭስ አባይ ለመድረስ ይችላል። እንዳልኩ 7 ሰዓት የነበረው ውጊያ ያካሄድነው ውጊያ ስለነበረ ያወጣናል ማለት ነው። ከዚያ ውጭ ግን ለእናንተ ግልጽ እንድትሆኑ 90% ከተማውን ተቆጣጥረናል ማለት ነው። ጢስ አባይ ማለት ነው። አዎ ጢስ አባይ ከተማውን ሙሉ በሙሉ ተቆጣጥረናል። የጢስ አባይ ኃይል ማመንጫ ጣቢያ ያው ጀነራሎችና ሻለቃዎች የጦር መኮንኖች የነበሩበትን እሱን በሙሉ በሙሉ ተደምስሷል። የፖሊስ ጣቢያውን ሙሉ በሙሉ ተቆጣጥረናል። አዲስ መናኸሪያ የሚባል እሱን ሙሉ በሙሉ ተቆጣጥረናል። ቅድም እንግዲህ ከባህር ዳር የመጣው ኃይል በሱ ምክንያትና በአንድ በኩል የተወሰኑ ስለከፈቱ በዚያ ምክንያት ዙ 23 እንዲገባ ተደርጓል። ከዛው መሽጎ የነበረው አቃጥሎት ሊሄዱት የነበረው አንድ ኦራል ዙ የጫነ ያችን ክፍተት ሲያገኝ ነው እንግዲህ ያለ ማጣት የሞከረው። በዚያ ምክንያት እሱ ነው የሆነ። ከዚያ ውጭ ግን እንደሚባለው አይደለም። በሳይ ጭስ አባይ ላይ ትናንትና የተሰራው ስራ እጅግ በጣም ታምር የሆነ ነው። ከቤተ ክርስቲያን እየወጡ የሃይማኖት አባቶች ይገደሉ ነበር። የቀን ሰራተኞች እየወጡ ይገደሉ ነበር። በመሳሪያ መግደል ቢያቅታቸው 3 ሰዎችን በኦራሉ ነው የገጫቸው። የሚገርም ነገር ማለት ነው። ከዚህ በየቤቱ እያወጡ ነው ሲመቷቸው የነበረ። በመኪና የገጯቸው ሰዎች አሉ። ከቤተ ክርስቲያን ወጣ የሚመቷቸው ሰዎች አሉ። በየቤቱ እየቆፈቆፉ እያወጡ የሚመቷቸው ሰዎች ነበሩ። በእነሱ በኩል የደረሰ ጉዳት እንዴት ይገለጻል? በተለይም አገዛዙ ብዙ ጊዜ በዚህ አንጻር የሚገልጸው አመራሮቹን ማረኩ፣ ገደልኩ፣ ከጥቅም ውጭ አወጣው የሚል መግለጫም ይሰጣል። ምናልባት ይህንንም እንጠብቃለን። ግን በእናንተ በኩል እነሱ ላይ የደረሰውን ኪሳራ መግለጽ ትችላላችሁ? በእኛ በኩል እንደ አመራር እንግዲህ ኢንጂነር ማንቸሎት ባለውም በውጊያው በአንዱ ግንባር ተሳትፏል። መንግስቱ አማረም በአንድ በኩል ተሳትፏል። ሌሎቹም ከሌላ ቦታ የመጡ አመራሮች አሉ፣ ከደጋዳሞት የመጡ አመራሮች አሉ። እነሱም ተሳትፈዋል። እኔም ራሴ አመራር ሆኜ ነው የገባሁኝ። ቅድም እንደነገርኩ አንድ የሞተ ወይም የቆሰለ አመራር የለብንም። በመንግስት በኩል ከዛ ከውጊያው የነበሩ አመራሮች ሙሉ በሙሉ ሙተዋል፣ የቆሰሉም አሉ። እሱን ለማውጣት ነው ይመስልናል ጀነራል አበባው ሲዞር የነበረን ይመስለኝ። አውሮፕላን ማረፍ ፈልገዋል። ነገር ግን በጭስ አባይና በአካባቢው በተራራው ዲሽቃዎችን ጠምደን ስለነበር አርፈው እነዚህን ሰዎች አንስተው ለሕክምና ማድረስ አልቻሉም እነሱ። እንግዲህ አሁን ባህር ዳር ዙሪያ ነው ያላችሁት። በባህር ዳር ዙሪያ ሆናችሁ ነው እንግዲህ መንግስት በትናንትናው ዕለት መግለጫ የሰጠውና ሙሉ በሙሉ የአማራ ክልልን በቁጥጥሩ እጅ እንዳለ አድርጎ የገለጸው። ከፍተኛና መካከለኛ አመራሩ ባወጡት መግለጫም ጀግናዊ መከላከያ ሰራዊት ጽንፈኞችን በመምታት የአማራን ህዝብ ወደ ሰላም እንዲመጣ አድርጓል ብለዋል። ይህን ሲያደርጉ እንግዲህ ውጊያ ላይ ነበራችሁ ማለት ነው። ምን ማለት ይቻላል? እንግዲህ ሲባል ውጊያ ላይ ነበርንኛ። አንድ ክፍለ ጦር ተደምስሶበት ከባህር ዳር የተወሰነ ኃይል አመጣ እንደሞላና ጭስ አባይ አድሮ አሁንም ሲሄድ ከጭስ አባይ 11 ኪሎ ሜትር አንድ አሳ ላይ አሁንም ውጊያ እንደተከፈተበት ነው ምንግረ መስጠት። አሁንም ውጊያ ተከፍቶባቸው መሄድ አልቻሉም። አንድ ቦታ ላይ መሸገው ነው ያሉ። አሁንም ውጊያ ላይ ነው ያለ ነው። ምን ማለት ይቻላል? በአጠቃላይ ነጻነት ተጋድሎ አጠቃላይ ያደረጋችሁ ያላችሁት እንቅስቃሴ አሁን በቅርቡ ደግሞ መጠነ ሰፊ ጥቃት ለመክፈት ጀነራል አበባው ታደሰ ባህር ዳርም መገኘት አንዱ በመላው ጎጃም አዲስ ጥቃት ለመክፈት እየተዘጋጀ እንዳለ ነው የተሰማው። በዚህ ላይ የምትሉት ነገር ካለ? እንግዲህ በዚህ ላይ የምሰጠው ነገር ምንድን መሰለህ መሳይ፣ አሁን በህዝቡ ከተመሰረተው ይህ የጋራ ጠላታችን በጋራ ለመምታት እጅግ የሆነ አስተዋጽኦ እየከፈተልን ነው። ከጎጃም ቀርቶ ከደቡብ ጎንደር እነ ሻለቃ ጸዳሉ የሚባሉ ትልልቅ ታጋዮች አሉ። በዚህ ጦርነት ትናንትና እነሱ ተሳትፈዋል። ስለዚህ አሁን በግል በመንደር በጎጥ የምናደርገው ውጊያ አይኖርም። እንደ አማራ ሁላችንም ተደራጅተናል። በዙ ነው የምንመራው። የሻለቃ ጸዳሉ ልጆች ትናንትና ሻለቃ ጸዳሉን ጀምሮ ከዚህ ውጊያ ነው ያለ። ሻለቃ ዝናቡም ጀምሮ የነሱ ልጆች በዚህ እየተዋጋ ያለን። ስለዚህ ጭስ አባይን ሙሉ በሙሉ ይዣለው ሳይሆን ከባህር ዳር አንስቶ 7 አሚትንና አንድ አሳን አቋርጦ ጭስ አባይ ላይ ነው የኔ ኃይል አለ ብሎ የሚያስበው መንግስት። ነገር ግን ከጭስ አባይ ከተማ ውጪ እስከ ባህር ዳር ድረስ የሚመራ በእኛ ነው፣ የምናስተዳድረው እኛ ነን። እንደ ጭስ አባይ ነው መዋራ። ከዚያ ውጪ ግን ሙሉ ጎጃምን አሁን ያስተዳድረው ያለ ፋኖ ነው፣ ሙሉ ጎጃምን ማለት ነው። በመጨረሻ መልእክት አላችሁ እንደው አሁን ስላለው አጠቃላይ እንቅስቃሴ የምትገልጹት ነገር አለ?
አሁን ስላለው እንቅስቃሴ የሚገልጸው መንግስት ያቃተው እንደሆነ ከባህር ዳር 22 ኪሎ ሜትር ይህናል አንድ ክፍለ ጦር ሲደመሰስ ያንን አውጥቶ ያንን ማዳን ያልቻለ እንደሆነ ወደፊትም በቅርብ ቀን ከጭስ አባይ አልፈን ባህር ዳር ሙሉ ከተማውን እንደምንቆጣጠር ባለፈው ያደረግነው ውጊያ አንዱ ማሳያቻ ነው። ከዛ ውጭ ግን ተወሰነ ጊዜ በኋላ የአደረጃጀታችን ጨርሰን ከአማራ ክልል አልፈን አባይ እንደምንሻገር ተስፋ አለኝ እኔ። ስለዚህ አሁን የአማራ ክልል ላይ መንግስት አለ ማለት አይቻል፣ መንግስት አለ ማለት ስለማይቻል ማለት ነው። በጣም ነው የማመሰግነው። ወለማይገኝ ሸበለው ትጌ ጣይቱ ትጌ ብርሃን ሸበለው ዳዊቷን ዘርግታ ሰማን የሰጠል ሸበለው ለቆሰለው ጀግና አንኳ ስታደል። መንግስቱ እንግዲህ የትናንቱን ውጊያ በተመለከተ ነው። እስቲ በአንተ በኩል ምን ማለት ይቻላል? ጢስ አባይ ውጊያ አስመልክቶ የተለያዩ መረጃዎች ነው የሚወጡት። አሁን እናንተ እዛ ነው ያላችሁት፣ እዛው ጢስ አባይ ተቆጣጥራችሁ ባላችሁበት ቦታ ነው። ምን ማለት ይቻላል ስለ ትናንቱ ውጊያ? እንግዲህ መሳይ አማራ ፋኖ በጎጃም አሁን 3ኛ ዙር ላይ ይገኛል። የመጀመሪያው ራሱን ለመከላከል ወደ ጫካ ገብቷል። ከዛ ህዝቡን አደራጅቶ መከላከል ቆይቷል። አሁን አቅዶና አጥንቶ ጠላትን ወደ ማጥቃት ደረጃ እንቅስቃሴ ውስጥ እያደረገ ያለበት ሁኔታ ነው ያለ። በተቃራኒው ደግሞ መንግስት በተሳሳተ ፕሮፓጋንዳ የአማራ ፋኖን በጎጃም ደመሰሱ አጠፋው እያለ ባለበት ወቅት እንግዲህ በ3ኛ ዙር እቅዳችን ጠላትን ካለበት ከምሽጉ እየሄድን የማጥቃትና የመደምሰስ እቅድ አቅደን ነው የትናንትናውን ውጊያ የፈጸመው ነው። የትናንትናው ውጊያ እንግዲህ ከባህር ዳር 18 ኪሎ ሜትር የሚሆን ጢስ አባይ የምትባል አካባቢ ላይ 62ኛ ክፍለ ጦር መንግስት ይተማመንባታል የሚላትን ክፍለ ጦር አስቀምጦ መሽጎ ተቀምጧል። እቺ ክፍለ ጦርም ብዙ 2 ዙ 23 ወደ 8 የሚደርስ ሞርተር እና ብዙ ዲሽቃዎች እንዲሁም ደግሞ ሰፋ ያለ የሰው ኃይል መሽጋ ባህር ዳርን ለመጠበቅ አንድ ሻለቃ ብቻ መኮድን እያስጠበቀች መንግስት ተማመንባታል የሚለውን ኃይል ነው አቅደንና አልመን እሱን ውጊያ መክፈት የፈለግ ነው። ስለዚህ ካሉበት ነው በጠዋቱ 12 ሰዓት ሄደን ካለን የጦር ኃይል አንዲት ሻለቃ ኃይል ብቻ ልከን ነው በጠላት ላይ ከፍተኛ ጉዳት ማድረስ የቻልነው ማለት ነው። እንግዲህ በጉዳቱም በጠላት ላይ መጠነ ሰፊ የሚባል ጉዳት አድርሰናል። አንድ ሻለቃ የሚባል የጠላት ኃይል ከጥቅም ውጭ ማድረግ ተችሏል ማለት ነው። በትናንትናው ዕለት 4ኛ ሻለቃ የምትባለው በአንድ ቀጠና ያለች ሙሉ በሙሉ መደምሰስና የታጠቀችውን መሳሪያ የቡድን ይላል ማለት እቅዳችን የነበረው ሙሉ በሙሉ ጠላትን መደምሰስና የታጠቃቸውን የቡድንም የነፍስ ወከፍ መሳሪያዎችም እንዲሁም ተተኳሾችን መማረክን አቅደን ነበር እንቅስቃሴ ያደረግነው። ነገር ግን ጠላት ግራውጪ ብሎ ከተደመሰሰ በኋላ የተረፈውን የቡድን መሳሪያዎችንም ሆነ የተወሰነ ኃይሉን የተረፈውን ኃይሉን ባታ የምትባል ቤተክርስቲያንና የኤሌክትሪክ ማመንጫ በአማራ ፋኖ አንዱ ቤተክርስቲያን ጨፈጨፈ። ወደ ቤተክርስቲያን መተኮስ አልቻለም። በተመሳሳይ ደግሞ የኤሌክትሪክ ማመንጫውን እሱንም መምታት አልፈልጉምና የሚገርም እሱን እንድናጠቃለት ከመፈለጉ አንጻር ገና ከጅምሩ መብራቱንም ማተውን ስንጠጋ አጥፍቶት ነው ያመሸ። እሱን ከለላና መከታ አድርጎ ሁለቶችን የተረፈው ኃይል መትረፍ ችሏል ማለት ነው። ከዛ ውጭ እንደተባለው ይህን ጦር በበላይነት ሲመራው የነበረ ጀነራል አበባው ነው። ጀነራል አበባው እንግዲህ በቀጠናው ላይ ቃት ለማድረስ አቅደው እየሰሩ ነው። ነገር ግን ባቀዱት ልክ ሳይሆን እኛ ባቀድነው ልክ፣ መንግስት ባቀደው ሳይሆን እኛ ባቀድነው ልክ እየሄደ ያለበት ሁኔታ ነው ያለው መሳይ። መንግስቱ እንደው እዛ ትላንት የተደረገው የጢስ አባዩ እንደው ከወትሮው እናንተ ላለፉት 8 ወራት በዚህ የሉና ትግል ውስጥ ነው ያላችሁትና ትላንት የተለየ ነው ሲባል እንዴት ነው የተገለጸው? ምናልባት የመንግስት የጦር ኃይል በተለያየ መልኩ ተጠናክሮ የመጣበትን ጦር በመግጠማችሁ ነው? በምን መልኩ ነው የተለየ ነው የተባለው? አንደኛ የተለየ የሚያደርገው ለባህር ዳር እንግዲህ ባህር ዳር የክልሉ መቀመጫ መዲና ናት። እንግዲህ አለኝ የለኝም የሚለው ጦር በሄሊኮፕተርም በተለያየ በጦር ጀቶችም እያመጣ የሚያስቀምጥበት ባህር ዳር መኮድ የሚባል ተቋም አለ። እኛ ከተማዋን እንደምታውቀው ባለፈውም ያለምንም መስዋዕትነት ያለምንም ዋጋ ገብተን መውጣት እንችላለን። የፈለገውን ሰዓት የፈለገውን ነገር አድርገን መውጣት የምንችልባት ከተማ ናት። ነገር ግን እሷ ይጠብቃል ብሎ ከመኮድ ቀጥሎ ያስቀመጠው ጦር አለ። እሱን ጦር በበላይነት ለማንቀሳቀስና ጎጃም ላይ ለማዝመት ጀነራል አበባው ባህር ዳር ከተማ ሄሊኮፕተሮችን ይዞ ተቀምጧል። አንድ ልዩ የሚያደርገው ይህን ጦር የሀገሪቱ እንግዲህ ጀነራል ዋናው መከላከያ ሰራዊትን ይመራል የሚባለው እሱ ነው። ይህን ጦር የመራው እሱ በመራው ጦር ነው እኛ ሰራዊቱን ዶጋመድ ያደረግነው ማለት ነው በትናንትናው ዕለት መሳይ። ከዛ ውጭ እንደተለመደው መደበኛ ውጊያ ነው። 7 ሰዓት ያላነሰ መደበኛ ውጊያን ያደረግነው። በወገን ላይ የደረሰ ጥቃት የለም። ነገር ግን ጠላት እንደምታውቀው በተለያየ ምክንያት በመልካም አስተዳደር ችግር አሰራቸው ያለውን ንጹሃን ዜጎችን ረሽኗል። ከጣቢያ አውጥቶ ያሰራቸውን ሳይቀር ረሽኗል። ቄሶችን እዛው ባታ ቤተክርስቲያን ያመሸገበት ተደበቀበት ቄሶችን ገሉን ያለ ወንቅሸት ገብርኤል የሚባል በዛ መንገድ ላይ የሚሄዱትን ጸበልተኞች ዙ 23ቱን በአጋጣሚኛ ከጥቅም ውጭ ስናደርገው መኪናው ስለሚሰራ በዛ ወደ 3 የሚደርሱ
የሚደርሱ ሰዎችን ገድሏል። ከዛ በተጨማሪ ደግሞ መሳይ እንግዲህ ጭስ አባይ ፏፏቴ እንደምታውቀው የቱሪዝም መስህብ ናትና የእሱ እንግዲህ ጎብኚዎች ማስጎብኚዎችን በአጋጣሚ ነበሩና ጎብኚዎችንም ማስጎብኚዎችንም ነው የረሸኑት በአጋጣሚ መሳይ በሚገርም በሚያሳዝን ሁኔታ እንግዲህ አንዱ ምንድነው የአማራ ክልል የቱሪዝም መስህብ እንዲጠፋ ከማሰብ የተነሳ ነውና ይህን ሁሉ ግፍ ነው የፈጸሙት። አዛውንት በህፃናት ላይ በአዛውንቶች ላይ በእናቶች ላይ በሲቪል ላይ የገደሉት የጨፈጨፉ እህል ሳይቀር አቃጥሏል። በጣም በሚያሳዝን ሁኔታ ጤፍ ክምር እህል ሳይቀር ያቃጠሉበት ሁኔታ ነው ያለ ትናንት ነው ዕለት መንግስቱ እንግዲህ በአጠቃላይ ምን ማለት ይቻላል አሁን ቀደም ሲልም አንስቼዋለሁ አዲስ ጥቃት ለመክፈት የተዘጋጀ ነው። በተለይም ጀነራል አበባው ታደሰ ባህር ዳር የመገኘቱ አንዱ ተልኮም ጎጃም አዲስ ዙር ጥቃት ምናልባትም ከመጋቢት 7 ጀምሮ እንደሆነ ነው በመረጃ ምንጮች የተረጋገጠው። ምን ሊያደርጉ ይችላሉ? ተመሳሳይ ዘመቻዎች ከዚህ በፊት ተከፍተው ውጤት አላመጡም። እንግዲህ መሳይ እነሱ በተለያየ መንገድ የተለያዩ የተሳሳቱ ፕሮፓጋንዳዎች ያስተላልፋሉ። ይህ ፕሮፓጋንዳቸው ዋናው ዓላማ የኢትዮጵያን ህዝብና እንዲሁም ደግሞ ኢንተርናሽናል ማህበረሰቡን ለማወናበድ የተደረገ እንቅስቃሴ ካልሆነ በስተቀር አሁን የአማራ ፋኖ በጎጃም ያለው ቁመና ከመከላከል ወጥቶ ወደ ማጥቃት ቅድም እንዳልኩ ወደ ማጥቃት እንቅስቃሴ የገባበት ሁኔታ ነው። የመጀመሪያው ህዝቡንና ራሱን ለማዳን ነው ከጫካ የገባው። ከጫካ ወጥቶ ህዝቡን አደራጅቶ ራሱን አስታጥቆ ሲከላከል ቆይቷል። አሁን ያለበት ደረጃ ግን ከዛ ጎልብቶ የማጥቃት ደረጃ ላይ ደርሷል። ስለዚህ እነሱ 8 ወር ተቀምጠው አሁን የአማራ ፋኖ በጎጃም ማጥቃት ደረጃ ላይ ጥሩ ቁመና ላይ በደረሰበት አሉ የሚባሉ የቡድን መሳሪያዎችን በታጠቀበት ሁኔታ ለማጥቃት እንንቀሳቀሳለን የሚሉት ዝም ብለው የተሳሳተ ፕሮፓጋንዳ ነው። በሚገርም ሁኔታ ጎጃም ምድር ላይ መንግስት የለም። በግልጽ አማርኛ መንግስት የለም። መንግስት የለም ስለ መንግስት አለ። መንግስተኛ ነን። በቃ ማህበረሰቡን ስርዓተ መንግስት እንዳይፈርስ አድርገን ፋኖዎች ናቸው እያስተዳደሩት ያሉትና በአጋጣሚ የተለመደው የውሸት ፕሮፓጋንዳ መሆኑ ማስተላለፍ ፈልጋለሁ። መሳይ በጣም ነው ማመሰግነው። ታውቃላችሁ እንግዲህ በመጨረሻ የማስተላልፈው መልእክት እንዳልከው ሁለት ነገሮች ነው። አንደኛ በአጠቃላይ ማህበረሰቡ መንግስት ከሚሰጠው የተሳሳተ ፕሮፓጋንዳ ተነስቶ እንዳይሸወድ እንዳይሳሳት ዋናው ትክክለኛ የፋኖን ቁመና በመረዳት ትክክሉ የተገባደደ መሆኑን ተረድቶ ከፋኖ ጎን እንዲቆም ራሱን እንዲጠብቅ የቀረውም ጊዜ አጭር በመሆኑ በቅርቡ ትግሉ የምናጠቃልል መሆኑን አውቆ ከህዝቡ ከፋኖ ጎን እንዲቆም ለህዝቡ ማስተላለፍ ፈልጋለሁ። በተለይ ለውጭ ሀገር ለሚገኙ ወገኖቻችን ያለማቋረጥ ድጋፋቸውን እንዲያዩ ነው። በቃ አጭር ጊዜ ነው የቀራቸው። ለዘመናት ሲለፉለት የነበረ ትግል ነው። ይህ ትግልም ዝም ብሎ ተጀምሮ ሳይሆን ስር ነቀል ለውጥ ነውና በአጠቃላይ ስርዓቱን መገርሰት ነውና እሱም ቢሆን 70-80% የደረሰ በመሆኑ የቀረችውን 20% ለማጠናቀቅ ድጋፋቸው አይሌን ለማለት ወዳለው መሳይ ዛውጭ ጠላት በየሰዓቱ እንግዲህ አልሞት ቤት ተጋዳይ እሱን በደንብ ሳይገነዘብ እውን የፋኖን ቁመና መሬት ላይ ያለው ነገር ምንድነው የሚለውን ተረድቶ በዛ መንገድ ይረዳን እና ከትግሉ ጎን እንዲቆም ማሳሰብ ወዳለው መሳይ በጣም ነው ማመሰግነው። እሺ መሳይ ሰላም ሁኑ። እሺ